ጤና ይስጥልኝ እንደምን ሰነበታችሁ ውድ ተመልካቾቻችን። ይህ በደስታ መልቲ ሚዲያና ፕሮዳክሽን ተዘጋጅቶ ወደ እናንተ የሚቀርበው የደስታ ጤና ፕሮግራማችን ነው። አካላዊ ጤንነታችን ለመጠበቅ ጥረት የምናደርገውን ያህል አእምሯችን ሲዝልና ሲጨነቅ ወደ ሕክምና ለመሄድ ምን ያህሎቻችን ትኩረት እንሰጣለን? በዛሬው ዕለት ብዙዎቻችን እርስ በርስ ለመነጋገር የምንፈራውን ነገር ግን በእለት ተዕለት ህይወታችንና እንቅስቃሴያችን ላይ ጫና የሚያሳድረውን የአእምሮ ጤና ወይም ሜንታል ሄልዝ እናወራለን። በአሁኑ ፍጥነትና ውጥረት በበዛበት ዓለም ውስጥ አእምሯችንን እንዴት እንጠብቅ? የአእምሮ መታወክ ምልክቶች ምን ምንድናቸው? ያሉት የህክምና አማራጮችስ ምን ይመስላሉ? የሚለውን ለማየት የስነ አእምሮ ባለሙያ የሆኑት ዶክተር መክተው ከበደ እዚህ ጋብዘን ከእሳቸው ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ ምጋብዛችሁ እኔ ዶክተር አበባ መንገሻ ነኝ። ዶክተር መክተው እንኳን ደህና መጣ። እኔም አመሰግናለሁ ስለጋበዛችሁኝ። እኛም ደስ ብሎናል ስለመጣ። እንግዲህ በዛሬው ዕለት በዋነኛነት የምንነጋገረው የምንወያየው ስለ አእምሮ ጤና ነው። ትንሽ ሰፋ ያለ ርዕስ ስለሆነ ወደ ዋናው ርዕስ ወደ ምልክቶቹ የህክምና አማራጮች ምንድናቸው የሚሉት ላይ ከመግባታችን በፊት ራሱ የአእምሮ ጤና ምንድን ነው የሚለውን ከማብራራት እንጀምር። የአእምሮ ጤና ከአካላዊ ጤና ጋር ያለው ግንኙነትስ ምን ይመስላል? መልካም። እንግዲህ የአእምሮ ጤና ብለን ስንል አንድ ሰው ሊኖረው የሚገባው ስሜት እንደዚሁም ደግሞ ከሰዎች ጋር ያለው ግንኙነት፣ አስተሳሰቡን፣ አመለካከቱን የያዘ ደህንነት ማለት ነው የአእምሮ ጤና ስንል ማለት ነው። እንግዲህ እነዚህ ነገሮች በሚዛቡበት ጊዜ አንድ ሰው የአእምሮ ጤና ችግር አለው ብለን ልንል እንችላለን። ምናልባት የአእምሮ ጤናው ችግር ብዙ አይነት ሊሆን ይችላል። አሁን እንግዲህ እዚህ ላይ ትንሽ ግልጽ መሆን ያለበት ነገር ለምሳሌ አንድ ሰው እግሩ ቢሰበር እግሬ ተሰብሯል ብሎ እግርህ ተሰብሯል እያመመህ ነው ብሎ አእምሮ ይነግሯል። ሳል ቢኖረው እያሳልክ ነው መተንፈስ እየቻልክ አይደለም ብሎ አእምሮ ለዛ ሰው ይነግሯል። ነገር ግን አእምሮ ሲታመም አእምሮ ሲታወክ የተጎዳው ዋናው ክፍል እየታመምክ ነው የሚለው የአካላችን ክፍል የተጎዳው እሱ ስለሆነ አእምሮ ሲታወክ ሲጨነቅ ሲቃወስ ማን ነው የሚነግረው? እውነት ነው ዶክተር። እንግዲህ ዋናው ነገር ነገሮቻችን ሁሉ የሚቆጣጠረው አእምሮ ነው። ምንም ጥያቄ የለውም። ልክ ለአንድ መኪና ሞተር እንዳለ ሁሉ ለሰውነታችን እንግዲህ ሞተሩ ዋናው ነገር አእምሯችን ነው። እንግዲህ ምንድነው ሁለት አይነት ነገሮች ናቸው ያሉት የአእምሮ ህመሞች። አንዳንዶቹ እንደታመምን እንኳን ማንረዳበት አጋጣሚዎች አሉ። እርግጥ አንዳንዶቹ ደግሞ የአእምሮ ህመሞች እንደታመምን፣ እንደተጨነቅን፣ እንደተወጠርን ደግሞ እንረዳለን እርግጥ። ስለዚህ በሁለቱ ምክንያት ለምሳሌ ይሄኛውን አይነት ነገር ማለት እንደታመምን ማንረዳበት አይነት ነገር ሲሆን ሰዎች ካልሆኑ በስተቀር ራሱ አእምሮ ታመምኩ ብሎ ለመቀበልም ይቸገራል። ለዚህም እኮ ነው ሰዎች ታመው ሐኪም ቤት ስንወስዳቸው መች ታመምኩና ነው ለምን ታመጡኛላችሁ ችግር የለም ብለው ይላሉና እሱኛው ካታጎሪ አንድ ካታጎሪ ነው። ሌሎቹ ደግሞ እንደታመሙም የሚያውቁ እርግጥ አሉ። ከአካላዊ ጤና ጋርስ ያለው ግንኙነት ምንድነው? የአእምሮ ጤናና አካላዊ ጤና እንግዲህ ምንድነው የአእምሮ ጤና ስንል ከሁሉም ነገር ጋር እንትን የሚል ነው ማለት የሚገናኝ ነገር ነው። ከማህበራዊ ነገራችን ጋር ይገናኛል፣ ከአካላዊ ነገሮቻችን ጋር ይገናኛል፣ ከሰዎች ጋር ያለን ግንኙነት ጋር ይገናኛል፣ እንደው ማለት ከባህልና ከልማዶቻችን ጋርም አብሮ የሚገናኝ ነገር ነው። ስለዚህ ምንድነው አንደኛው የሚገናኘው ነገር አካላዊ የሆኑ ጤናዎች ናቸው። ለምሳሌ ረጅም ጊዜ የሚወስዱ የአካላዊ ጤና ችግር ያለባቸው ሰዎች ለአእምሮ ጤና የመጋለጥ እድላቸው በጣም የሰፋ ነው። ለዛም ነው የአካላዊ ጤና ያለባቸውን ሰዎች እንዲታከሙ ስንመክር ሁለት ነገር ነው የምናስተካክለው ማለት ነው። አንደኛው የአካላዊ ጤናው ችግር እንዳይጎዳቸው፣ ሁለተኛ እንደገና ደግሞ የአእምሮ ጤናቸውም በዛኑ ልክ እንዳይቃወስ እንዳይረበሽ ስለሚያግዝ ማለት ነው። ምክንያቱም ቀጥታ የሆነ ግንኙነት አላቸው። በተለይ አንዳንድ የአካላዊ ጤና ቀጥተኛ የሆነ ከአእምሮ ጤና ጋር ግንኙነት አላቸው። በጣም ጥሩ። ስለዚህ ከዚህ ጋር አያይዘን አጋላጭ የሚያደርጉ ምክንያቶች ምን ምንድናቸው? ለአእምሮ ጤና መቃወስ የሚያመጡ ችግሮች ምን ምንድናቸው ሚሉትን እናወራለን። እስቲ ዋና አጋላጭ ምክንያቶች የሚባሉት ምን ተጠቅሰልን? እውነት ነው። የአእምሮ ህመም ብዙ ሰዎች አእምሮ ህመምን መነሻውን ሲያስቡ በጣም የተዛባ ነገር እንደሚኖር አስባለሁ። ነገር ግን የአእምሮ ህመም መነሻው አንድ ስፔሲፊክ የሆነ ነገር ወይም አንድ በቃ በዚህ ምክንያት መጣ እንደምትየው አይነት ነገር የለውም። ብዙ ጊዜ ምንድነው የማህበራዊ የሆነ የአካላዊ የሆነ እንደገና ስነ ልቦናዊ የሆኑ ጫናዎች የነሱ ድምር ውጤት ነው እንጂ ያንድ ነገር
በቫይረስ ወይም በባክቴሪያ መጣ እንደሚባለው ሌላ አካላዊ እንትን ላይ ልክ እንዳለው ሁሉ እንደዛ ቀጥታ በአንድ ምክንያት መጣ የምትዩ ነገር አይደለም። ብዙ ተጋላጭ ሁኔታዎችን ነው ምናልባት መነሻ ስናስብ ተጋላጭ ሁኔታዎችን ነው ልናስብ የምንችለው እንጂ ሁላችንም ልንጋለጥ እንችላለን። በነገራችን ላይ የአእምሮ ህመም ሁላችንም ማንም ሰው ከአእምሮ ህመም ኢሚዩናይዝድ የሆነ ሰው የለም። ምክንያቱም ቅድም እንዳልነው አካላዊ የሆነ ስነ ልቦናዊ ማህበራዊ የሆኑ ጫናዎች ሁላችንም ጋር አለ ይብዛ የሚነስም። ስለዚህ በተለይ ተጋላጭ የሚያደርጋቸው ወይም የሚሆኑ የህብረተሰብ ክፍሎች ይኖራሉ። ምንድነው ተጋላጭነቱ? ሁላችንም አንድ መርከብ ውስጥ እንዳለን ሰዎች ነው የምንቆጠረው። መቼም አንድ መርከብ ውስጥ ያለ ሰው የሆነ ማዕበል ከመጣ ከኋላና ከፊት መሆንሽ የሆነ ያክል ልዩነት ያመጣል እንጂ ሙሉ በሙሉ አይጠቃም አይጎዳም የሚባል ሰው አይኖርም። ነገር ግን ምንድነው እንበልና በቤተሰብ ውስጥ አንዳንድ ሰዎች የባዮሎጂካል የሆኑ ጄኔቲካል የሆኑ ነገሮች ፕሪዲስፖዝድ የሆኑ ማለት ተጋላጭ የሆኑ ቤተሰቦች አሏቸው እንበልና አንድ ስኪዞፍሬኒክ የሆነ ፋሚሊ ያለው ልጆቻቸው የመሆን እድሉ ከሌላቸው ሰዎች በሆነ ያክል ይጨምራል። ተመሳሳይ ጭንቀትና የድብርትም ላይ ጄኔቲካል የሆኑ ፕሪዲስፖዚሽኖች አሉ። ይሄ ማለት ግን ቤተሰቦቻቸው እንደዛ አይነት ችግር አለባቸው ማለት ልጆቻቸውን ቀጥታ ይኖሩባቸዋል ማለት አይደለም። የብዙ ነገር ወይንም ደግሞ ቤተሰቦቻቸው እንዲህ አይነት ወይም በዘመድ እንዲህ አይነት ችግር የለም ማለት ልጆቹም ተጠቂ አይሆኑም ማለት አይደለም። ነገር ግን አንደኛው የመጠቃትን እድል የሚጨምሩ ነገሮች ናቸው። ሌላኛው ነገር ምንድነው? የተለያዩ ኬሚካሎች አሉ እንደምታውቂያቸው፣ የተለያዩ ንጥረ ነገሮች አሉ ሰውነት ሆርሞን የሚባሉት የነሱ መቃየርም አንዳንድ ጊዜ ሰዎች የአእምሮ ህመምን ሊያጋልጣቸው ይችላል። ለምሳሌ እንበልና የታይሮይድ ሆርሞን የእንቅርት የሚባለው ማለት ነው የሱ መዛባቶች ሲኖሩ አንዳንድ ሰዎች በጣም የድብርት ስሜቶች ይሰማቸዋል። እንደውም ምልክቶቹ የድብርት ስሜት ምልክቶች ናቸው። ስለዚህ እንደነዚህ አይነት ነገሮች ያጋልጣሉ ማለት ነው። ካንሰር ሲኖሩባቸው ሰዎች ረጅም ጊዜ ስለሆነ ጫና ስላለው የአእምሮአዊ የሆኑ ጫናዎች ብዙ አለ፣ ስነ ልቦና የሆኑ ጫናዎች አሉና እነሱ ነገሮች ያጋልጣሉ። ያም ብቻ አይደለም፣ ገና ካስተዳደግ ጀምረሽ ስታስቢ እንግዲህ ኢማጂን አንድ ማለት ምናርግበት ኢንቫይሮንመንትን ማሰብ ይቻላል። በተለይ የኛን የሀገራችንን ሁኔታ የሆነ አስበንበት ተጠንቅቀን አይደለም ነገሮችን የምናስኬዳቸውና ምናልባት እንበልና በልጅነታቸው የተለያዩ አካላዊም የሆነ ስነ ልቦናዊ የሆኑ ጫናዎች ጉዳት የደረሰባቸው ልጆች ለአእምሮ ህመም የመጋለጥ እድላቸው በጣም ከፍተኛ ይሆናል ማለት ነው። ሱስ የሚጠቀሙ ሰዎች ለምሳሌ ብዙዎቹ ሱሶች፣ አደንዛዥ እጾች ለአእምሮ ህመም ችግር ያጋልጣሉ። ስለዚህ እነዛን ነገሮች የሚጠቀሙ ሰዎች ከማይጠቀሙ ሰዎች ጋር ሲወዳደሩ በብዙ ይጨምራል ማለት ነው። ነገር ግን ሁሉም ሰው የአእምሮ ህመም የመጠቃት እድል አለው። ምክንያቱም በአንድ ምክንያት የሚመጣ አይደለም። ነገር ግን አባባሽ ሁኔታዎች በጨመሩ ቁጥር ቶሎ የመከሰት እድሉ ይኖራል። ሌላው ውጥረት ነው። ይሄ ዴይ ቱ ዴይ ያለን ውጥረትም ማኔጅ ካልተደረገ በስተቀር በጣም ወሳኝ የሆነ ነገር ነው። አንዳንድ ጊዜ አታስታውሽም? ትምህርት አሳበደው ሲባል ትሰሚያለሽ አይደለ? መቼም ይሄ አሳበደው የሚለው ነገር ራሱ ደስ የሚል ለህብረተሰብ ደስ የሚል ንግግር ባይሆንም እንደዛ እንላለን አይደለ? ምንድነው? ጫና ነው። ትምህርቱ ቀጥታ ሳይሆን ትምህርቱን የያዘበት አያያዝ ይለያል ማለት ነው። በጣም ከፍተኛ የሆነ ጫና ያለበት ትምህርት ምናልባት ሰውየውም ወይም ተማሪው እያጠናበት ያለው ሁኔታ ወይም ደግሞ ከዛን ተያያዥ የሆኑ ጫናዎች ካሉ የአእምሮ ህመምን የመከሰት እድላቸውን ይጨምራሉ ማለት ነው። ስለዚህ የብዙ ነገር ድምር ውጤት ነው እንጂ ቀጥታ ከአንድ ነገር ብቻ የሚመጣ ነገር አይደለም የአእምሮ ህመም። ስለዚህ ከዚህ ጋር በተያያዘ እንግዲህ እኔ ተርሙ ላይ ትንሽ ፎከስ ማድረግ የፈለኩት ከአእምሮ ህመም ጋር ተያይዘው የሚመጡ የተዛቡ አስተያየቶች፣ አመለካከቶች ስላሉ ነው። አንዱን በደንብ አብራርተዋል። የአእምሮ ህመም የተወሰኑ የማህበረሰብ ክፍሎች ላይ ብቻ ይከሰታል የሚል የተሳሳተ የሚባል አይነት አመለካከት አለ። ስለዚህ እንግዲህ አንተ በደንብ ታውቀዋለህ። እኔ ለአጭር ጊዜ አታችመንት ነው የአእምሮ ሳይካትሪ ታች ያደረኩት። ሰዎች ግን ሲመጡ እኔ በዘር የለብኝም ይላሉ። ግን ልክ ቅድም እንዳለው በዘር መኖሩ ተጋላጭነቱን ሊጨምር ይችላል። ግን ተጋላጭነት መንስኤ አይደለም። ስለዚህ መንስኤ ስላልሆነ በዘር ባይኖርባቸውም ተጋላጭ ሊሆኑ ይችላሉ። የማህበራዊ ጫና ያለባቸው ሰዎች አሉ የጠቀስካቸው አንተም በተለያየ ምክንያት አሁን በሰላም ማጣት፣ በጦርነት፣ በመፈናቀል የአካላዊ ጥቃት ሲደርስባቸው ሴቶች ላይ ወሲባዊ ጥቃት ሲደርስ ይሄ ለአእምሮ ጭንቀት ሊዳርግ ይችላል። ምንም ጥያቄ የለውም። ፍቺ ቢኖር ሊዳርግ ይችላል። አንዳንድ ሰው ግን ይሄ ሁሉ ነገር ሳይኖርበት የሞላለት የምትለውም አይነት ሰው የአእምሮ ጤና መቃወስ ሊያጋጥመው ይችላል እና የመጀመሪያውን በደንብ አብራርተህልናል። የአእምሮ ጤና ችግር የሚከሰተው
የትኛውም የማህበረሰብ ክፍል ላይ ሊሆን ይችላል የሚለው። ሁለተኛው እንድታብራራልን የምፈልገው ነጥብ ምንድነው የአእምሮ ጤና የኑሮ ሩጫ ያለበት ሰው ችግር አይደለም የሚባል ነገር አለ። አሁን እኛ ሰርድ ወርልድ ካንትሪ ነን። እንግዲህ በጣም የሚያሳስበን የመጀመሪያው ነገር ምንድነው በልቶ ማደር ነው። በልቶ ማደር ነው፣ መጠለያ ነው የሚያሳስበን። ስለዚህ ጭንቀት፣ ስለ አእምሮ ጤናችን ማሰብ የኛ ችግር አይደለም የሚባል ነገር አለ። ምን ትላለህ እዚህ ላይ? እሱ በጣም የራቀ እንትን አመለካከትም አስተሳሰብ ነው። አሁን እኮ ያለውን ኬዙን ማሰብ ትችላለች። አሁን ከረንትሊ አሁን ያለው የአእምሮ ህመም ችግር በጣም እየጨመረ ነው ያለው ማለት እኛ ሀገርን ጭምር ማለት ነው። ማለት አንዳንድ ጉዳዮች በእኛ ሀገር ኮንቴክስት በጣም ቁጥራቸው አነስተኛ የሆኑ የህመም ሁኔታዎች ሌሎቹ ሀገሮች በጣም ይጨምራሉ። በሌላ አባባል ተጋላጭነታቸው ከፍ ያለ ሊሆን ይችላል። ለምሳሌ ሶሻል ኢንጌጅመንታችን እኛ ሪላቲቭሊ የተሻለ ነው። ነገር ግን አሁን እሱ እየተቀየረ ነው የመጣው ነገር አለ። በአብዛኛው እኮ ሶሻል ሚዲያ ላይ ሆኗል የምንገናኘው። ስለዚህ አሁን ተጋላጭነታችን ከድሮ የበለጠ እየጨመረ ነው። በሌላ በኩል ደግሞ በጣም ለኑሮ የሚቸኩል የሚሮጥ ሰውም እኮ በሌላ አባባል በተለይ ጫናዎቹን ካልቀነሰ በስተቀር እኮ እሱ ራሱ አንደኛው የአእምሮ ህመም መንስኤ ነው፣ አባባሽ ሁኔታ ነው። ቅድም የተማሪውን ልጅ እንዳነሳ ነው ሁሉ ሌሎችም በህይወት ውስጥ ያሉ ጫናዎች ምንም ግልጽ የሆነ የአእምሮ ህመምን አምጪ ነገሮች ናቸው፣ አባባሽ ሁኔታዎች ናቸውና ለከሌ ተብሎ ብቻ የሚሰጥ ነገር አለ። ከልክ በላይ ስራ መስራትም በዩ ወይም ደግሞ ስራቶ ቁጭ ማለትም ለአእምሮ ጫናው ሁለቱም ጫና አላቸው። ስለዚህ ለከሌ ብለሽ የሚሰጪው ነገር አይደለም። ጫናም ያለበት ሰው ስለ ምግብም እያሰበ የዛኑ ያህል በአእምሮ ህመም ሊጠቃ ይችላል። ምንም ጥያቄ የለም። ስለዚህ ስፔርድ አይደለም። ሁሉም ሰው እኔ የሚገርመኝ ነገር እሱ ሆኖ ሳለ ለሆነ ሰዎች የተሰጠ አድርጎ ማሰባችን ግን በጣም የሚገርም ነገር ነው። አይደለም እኮ ከረንትሊ ሰው እየወጣ ቢናገር በየቤቱ ብዙ ችግር እንዳለ እኔ ምስክር ነኝ። ምክንያቱም ብዙ የማያቸው ነገሮች ከየትኛው ህብረተሰብ ብቻ ነው የሚመጣው ብትይ ሁሉንም ነው የሚያጠቀው። ሀብታሙንም፣ ዳውንም፣ የተማረውም፣ ያልተማረውን ሁሉም ህብረተሰብ ክፍል የአእምሮ ህመም ተጠቂ ነው። ግን እንዲህ ሲባል ደግሞ ሌላኛው መጥራት ያለበት ነገር ምንድነው? የአእምሮ ህመም እንዳይከሰትብን ማድረግ አንችልም የሚልም ነገር አለ። ስለዚህ ካመጣብን እንቀበለዋለን። ግን የአእምሮ ጤናችንን ለመጠበቅና መቃወስ እንዳይደርስብን መከላከል አንችልም የሚባል ነገርም አለ። እዚህ ላይ ምን ትላለህ? የአእምሮ ህመም እንዳይከሰት መከላከል የምንችለው ነው። ልክ እንደ ሌሎቹ አካላዊ ህመሞች የአእምሮ ህመምን መከላከል እንችላለን። እንዴት ነው? መጀመሪያ ቅድም ስናነሳ የነበሩት ነገሮች ተጋላጭ ሁኔታዎችን ማሰብ አለብን። ለምሳሌ እንበልና ፖስት ትራውማቲክ ስትረስ ዲስኦርደር የሚባለውን ብታስቢ እነሱ ቀጥታ አደጋ ከመከሰት ጋር የተያያዘ ነው። ለምሳሌ መድፈር ባይኖር፣ ጦርነት ባይኖር፣ ሰላም ቢኖር ማለት ነው። ስለዚህ የመኪና አደጋ ባይኖር፣ እንደነዚህ አይነት ነገሮች ባይኖር እኮ ይሄ አይነት ህመም አይኖርም። ከትራውማ ጋር ሪሌትድ የሆኑ ነገሮች አይኖሩም ማለት ነው። ይቀንሳል፣ ቢያንስ ይቀንሳል ማለት ይሄ ማለት እንደው ምን ስለሌለ ተጋላጭነት አይኖርም ዜሮ ማድረግ እንችላለን ማለት ሳይሆን ግን ይቀንሳል። ስለዚህ ትራውማውም ሲደርስ ልክ አካላቸውን ለማከም የምንሄደውን ያህል ርቀት አእምሯቸውንም ለመጠበቅ ጉዳቱም የከፋ ጫና እንዳያመጣባቸው ለማድረግ አብረን ጎን ለጎን እርዳታ ማድረግ እንችላለን። ዴፊኒትሊ እሱ ከተከሰተ በኋላ ነው። ይሄ ገና እንዳይከሰት ለማድረግ ማለት ነው። እንዳይከሰት ለማድረግ ተመሳሳይ ነገር ምንድነው? ምን ያክሎቻችንን ስትረሳችንን ማኔጅ እናደርጋለን? አሁን እኮ ብዙ ሰው ለስራ ይሮጣል፣ ለትምህርት ይሮጣል እንጂ ምን ያክል ስትረስ ድነኝ ያን እኮ ማኔጅ ስትረስ እኮ ማኔጅ አይደረግም። ዝም ብለን ነው የምንሮጠው። ስለዚህ ስትረስ ማኔጅ የሚያደርግ ለምሳሌ ታይም በደንብ ማኔጅ የሚያደርግ ሰው ከሆነ፣ ለራሱ ጊዜ የሚሰጥ ከሆነ፣ ስፖርት የሚሰራ ሰው ከሆነ፣ ከሰዎች ጋር የሚያምናቸው ሰዎች ጋር አንዳንድ ጫናዎችን ችግሮችን ሼር የሚያደርግ ከሆነ በብዙ እንቀንሳለን እኮ ማለት ነው። ብዙዎቹ እኮ ተጠቂ የሚሆኑት እነዚህ አይነት ሰዎች ናቸው። ስለዚህ በዛ ላይ ከሰራ ብዙ ነገር ይቀንሳል። ተመሳሳይ ልጆቻችንን ስናሳድግ ያለው ጫናዎች እነሱ ነገሮች እኮ አንደኛው የምንቀንስበት እንትን ነው። ከሱስ ጋር የተገናኙ የአእምሮ ህመሞች በጣም ብዙ ናቸው። ኦልሞስት ሁሉም የአእምሮ ህመሞች ከሱስ ጋር በጣም ይገናኛሉ። ለምሳሌ ሱስ የማይጠቀም ሰውና የሚጠቀም ሰው የአእምሮ ህመም የመጠቃት እድሉ እኮ በጣም ልዩነት አለው። ስለዚህ ሱስ አለመጠቀም ሊሆን ይችላል ማለት ነው ይላሉ። ስለዚህ የአእምሮ ህመም የምንከላከለው ነገር ነው። መከላከል ብቻ አይደለም፣ ከተከሰተም አርሊ ኢንተርቪን ከተደረገ ማለት ቶሎ እርምጃ ከተወሰደ ሕክምና እንትን ካለ ደግሞ ልክ እንደሌለው መታከም የሚችል መዳን የሚችል እኮ ነው።
ማለት አንድ ጊዜ እኮ የአእምሮ ህመም ተከሰተ ማለት በቃ ተከሰተ ከዛ በኋላ የሚባል ነገር ተስፋ የለውም የሚባል ይሄ አለ አይደለ ብርሌ ከነቃ እንደሚባለው እኮ አይደለም። እሱ እኛ ምስክሮች ነን። ብዙ የታከሙ ሰዎች ለዚህ ምስክሮች ናቸው። ሌላ የመጨረሻው ሐሳብ ማነሳው ምንድነው የአእምሮ ጤና የደካሞች ችግር ነው። ይሄ ጠንካራ ሰዎች ላይ አይከሰትም። ስለዚህ እንግዲህ እኛ ራሳቸውን ጠንካራ አድርገው የሚያስቡ ሰዎች በአእምሮ ጤና ችግር አንጠቃም። ወይንም ደግሞ ችግሩ ሲመጣባቸው እኔ ላይ እንዴት ይሄ ሊከሰት ይችላል? እኔ በጣም ጠንካራ ያልኩ ሰው ነኝ፣ ታፍ ነኝ። ስለዚህ ይሄ እርዳታ መፈለግ የለብኝም የሚል ነገር አለ። እዚህ ላይ ትንሽ ማብራሪያ ብትሰጠን። እሱ በጣም የተሳሳተ ነገር ነው። ምክንያቱም የአእምሮ ህመም ቅድም እንዳለው አእምሮ እስካለው ድረስ አንድ ሰው የአእምሮ ህመም የመጠቃት እድል አለው። ማንም ሰው ከአእምሮ ህመም ክትባት ያገኘ ሰው የለም ብለን ነው እኛ የምንለው። እንደውም ጠንካራ ነን ብለን ባሰብን ቁጥር ምንድነው አንዳንድ ጫናዎች ሲደርስብን ለሰዎች አናጋራም ማለት ነው። በቃ ለምሳሌ አድርገውና በሰላም ምክንያት የሆነ ሰው ጥቃት ደረሰበት ወይ ደረሰባት እንበል። ስለዚህ ያንን በቃ በራሴ መወጣት አለብኝ ብላ አምቃ ብትይዘው መገመት ትችላለች፣ የባሰ ይሆናል ማለት ነው። ለምንድነው ታውቂያለች? ለምሳሌ በፊት በሚባለው ዳታ የውጮቹና እኛ ጋር እንትን ሲወዳደር የድብርት የሚባለው የድባቴ ህመም የሚባለው እኛ ጋር ቁጥሩ አነስተኛ ነበር። ለምን? እነሱ ከኛ የተሻለ ጠንካራ ሳይሆኑ ቀርተው ወይም እኛ ጠንካራ ሆነ ወይ እነሱ ደካማ ሆነው አይደለም። ነገር ግን ምንድነው ማህበራዊ የሆነ ኢንተራክሽናችን በጣም ጠንካራ ነው እኛ። ነገር ግን እነሱ ጋር ያለው የላላ ስለሆነ ይሄ ግለተኝነት ያለው ህይወት ስለሆነ የሚመርጥ የበለጠ ተጋላጭ ናቸው። ስለዚህ ጠንካራ እኮ በመሆንና ባለመሆን ቢሆን እነሱ የበለጠ እድሉ ይኖራቸው ነበር። ነገር ግን ከዛ የተሻለ ነገር ምንድነው ሁሉም ሰው ተጠቂ ነው። ጫና ከደረሰብኝ ስነ ልቦና የሆነ ጫና ከደረሰብኝ ደግሞ ቅርብ ለምነው ሰው ወይም ለቤተሰብ እንዲሁም ደግሞ ለጤና ባለሙያ ብናካፍል እረፍት አገኛለሁ የሚለውን ነገር ካለማሰብ የመጣ ነው ብዬ ነው የማስበው። በዚህ ምክንያት ብዙ ሰው ህይወቱን በቃ ማለት መታከም የሚችል ነገር ይዘው ተሸክመው ከነቁስላቸው የሚኖሩ ሰዎች አሉ። ይሄ ግን በጣም የተሳሳተ ነገር ነው። እንደውም እንዳንታከምም እንቅፋትም የሚሆን ነገር ነው። እንደውም እኮ ይሄ ብቻ አይደለም እኮ ነው እኛ ጋር ብቻ አይደለም። አንድ ፊልም አስታውሳለሁ ሶፕራኖስ የሚል ተከታታይ ነበር ፊልም ነውና እዛ ላይ የማፊያ ቡድን ኃላፊ የሆነ ሰው አለና ይሄ የማፊያ ቡድን ኃላፊ ብቻ በልጅነቱ የደረሰበት ብዙ ትራውማዎች ነበሩ። ግን የማፊያ ኃላፊ ሲባል በጣም ታፍ የሆነ ሰው ነው እና ብዙ ህገወጥ ስራዎችን የሚሰራ ሰው ነው እና እንደዛው ይሆንና የሆኑ ዳክዬዎች ይመጣሉ። እሱ የዋኛ ገንዳ አለው እዛ ላይ ይመጣሉ። ከነሱ ጋር ታች ሊሆናል። እኔ የሆነ ሰዓት ላይ ዳክዬዎቹ ሲበሩ ራሱ ውስጥ ይወድቅ እና መጀመሪያ የታሰበው የልብ ችግር ነው ምናምን ተብሎ ነበር። ከዛ ምንም ችግር አልተገኘበትም። ፓኒክ አታክ ሆነ ማለት እነሱ ሲበሩ ሎስ እንዳጋጠመው አይነት ስሜት ተሰማው። ለውኝ ሄዱ አለ። እንደዛ አይነት ታፍ የሆነ ሰውና ሳይካትሪስት ጋር ይላካልና ልክ ሳይካትሪስት ጋር ሲላክ እንዴ ምን ማለትሽ ነው? እኔ እኮ በጣም ታፍ የሆንኩ ሰው ነኝ እና ጭንቀት የሚባል ነገር እንዴ መርበትበት የሚባል ነገር አንዛይቲ እሱ ሊነካኝ ይችላል። ጭንቀት የበዛ ጭንቀት መርበትበት ሊነካኝ ይችላል። እንደዛውም በዳክ እያለ እና ነው አለ። ከዛ ግን እንትን ውስጥ ትሪትመንት ውስጥ ሲገባ ይረዳል አንዛይቲ ከምን እንደመጣ እንዴት እንደተከሰተበት ይረዳል። እና እንዳልከው በጣም የተሳሳተ ነገር ነው። እኛ ጋር ብቻ አይደለም ብዙ ሰው ጋር ነው እንዲያም ታፍ ጠንካራ ነው ሰው ብሎ ሲያስብ ጭንቀት ከዛ ከአእምሮ መቃወስ ጋር ተያይዘው የሚመጡ ነገሮች የሌሎች ሰዎች ችግር ነው ጋር አይደርስም። ጥንካሬን ካነሳሽ አይቀር ምንድነው ብዙ ሰዎች ሌላ የተሳሳተ ነገር የሚኖራቸው ምንድነው በእምነታቸው ጠንካራ የሆኑ ሰዎች በአእምሮ ህመም የሚጠቁ አይመስላቸውም። እና እሱ ነገርም ሌላኛው በጣም ማለት ከዛ በኋላ በእምነቴ ማለት መደረግ ያለበትን ነገር እያደረግኩ አይደለም፣ በደንብ እያመንኩ አይደለም፣ ፈጣሪ ከኔ ጋር አይደለም የሚል ጥያቄዎች ብዙ እንዲፈጠርባቸው ያደርጋል። ጁሲ በፍጹም የማይገናኝ ነገር ነው ማለት ሌላ አካላዊ ህመም እንደምትታመሚ ማለት መንፈሳዊ ሰው ሆነች እንበልና በየትኛውም የእምነት እንትን ውስጥ ክልል ውስጥ ሆነች በጣም መንፈሳዊ ሆነች ሰው ነሽ ቢባልና አካላዊ ህመም የምትታመሚ ከሆነ እሱ አካላዊ ህመም ሲያምሽ ህክምና የምትሄጂ ከሆነ አእምሮ ህመም ሲያጋጥማል ማለት የደካማ ነው ብሎ ማሰብ በጣም እንትን ነው ማለት የልብ ህመም ቢያመኝ ደካማ ስለሆንኩ ነው ያመመኝ አትይም አይደለም። ታዲያ ያኛውም ተመሳሳይ ነገር ነው። በፍጹም እሱ ላይ እንደውም አንዳንድ ጊዜ ምን ይሆናል ከሰውም ጋር ይጣላሉ፣
ፈጣሪያቸው ጋር ለመጣላት ምክንያት ይሆናቸዋል ማለት ነው። በቃ ፈጣሪ ትቶኝ ነው ሊሉ ይችላሉ፣ ወይም ደግሞ እምነቴ ቀንሶ ነው ሊሉ ይችላሉ። በፍጹም ከዛ ጋር የሚያያዝ ነገር አይደለም። መንፈሳዊነት ይጠቅማል ለአእምሮ ጤንነት። ነገር ግን አንድ ሰው የአእምሮ ህመም የሚይዘው አሁን ካልናቸው ነገር አይደለም። ነገር ግን የአእምሮ ህመም ከብዙ ጉዳዮች ጋር ለዛ ነው እኛ ነገሮችን አንደርስታንድ ስናደርግ አካላዊ፣ ስነ ልቦናዊና ማህበራዊ የሆኑ ተዋጽኦ ያሉት ነው የአእምሮ ህመም ነው ተብሎ የሚታሰበው። ስለዚህ ከየትኛው ተዋጽኦ እንደሆነ አይታወቅም ማለት ነው ሲከሰትም። ስለዚህ ተጋላጭነት ነው ሁሌ የምናወራው። ስለዚህ ማንም ደካማ ማንም ጠንካራ የሚባል የለም በአእምሮ ህመም። ስለዚህ እንግዲህ ቃሉ ላይ ያለውን ነገሮች ከቃሉ ጋር ተያይዘው ደግሞ የሚመጡ የተሳሳቱ አመለካከቶችን ነው ጊዜ ላይ ለማጥራት የሞከር ነው። በመቀጠል እንግዲህ እንድንወያይ የምፈልገው ነገር የአእምሮ ጤና መቃወስ ሲያጋጥም ምልክቶቹ ምንድን ናቸው? የአካላዊ ጤና የሚታወቅ ነው ማለት የሚታይ ነው። ሌላው ሰው ሊነግረን ይችላል። አእምሯችንም ስንታመም ይነግረናል። የአእምሮ ጤና መጓደል ምልክቶች ምንድን ናቸው? አዎ ዶክተር፣ እንዴት መሰለች ማለት የአእምሮ ጤና እኮ ችግር ስንል ቢያንስ ከ400 በላይ የአእምሮ ጤና ችግሮች አሉ። ብዙ ጊዜ ሰዎች የሚሉት የአእምሮ ጤና ችግር አለበት ከተባለ በቃ አለ አይደለ ይሄ በህብረተሰቡ ዘንድ ንክ ነው የአእምሮ ህመም አለበት የሚባለውን ነገር ነው እንጂ ሌሎቹን እንደዛ ብዙ እንደሆኑ አያስቡም። ስለዚህ ምናልባት ካታጎራይዝ ማድረግ ሳያስፈልገን አይቀርም ማለት በሁለት ካታጎራይዝ ማድረግ እንችላለን ብዬ አስባለሁ። አንደኛው ቅድም መጀመሪያ ላይ ስታነሽ እንደነበረው ምንድነው የአእምሮ ማለት ህመሙ መኖሩን በደንብ የሚረዱ አይነት ሰዎች አሉ። የሚረዱ ማለት ለምሳሌ ጭንቀት ይሆንና ውጥረት ይሆንና የድብርት ስሜት፣ መከፋት፣ ተስፋ መቁረጥ፣ ለመወሰን መቸገር፣ መርሳት፣ እንቅልፍ ማጣት፣ የምግብ ፍላጎት መቀነስ እንደነዚህ አይነት ነገሮች ሲሆኑ ማለት የታመመው ሰው ያውቃቸዋል፣ የሚያውቃቸው ነገሮች ናቸው። በሌላኛው ደግሞ ካታጎሪ ያሉት ደግሞ ምንድን ናቸው? መታመማቸውን ኢቭን የማያውቁ አሉ። ይሄ ሳይኮሲስ ብለን የምንለው ነገር ምንድነው? ሰው የማይሰማውን ድምጽ ይሰማሉ፣ ግን የሰሙት ድምጽና እንትን እውነት እንደሆነ ነው የሚያስቡት። ሰዎችን ከልክ በላይ ሊጠራጠሩ ይችላሉ። ከላይ የተከታተለኝ ነው ሊጎዳኝ ነው ሊሉ ይችላሉ። ምናልባት ለሌላ ሰው ማለት ሽታ ሊሸታቸው ይችላል። እንደዚህ አይነት ሽታ እየመጣ ነው ይሸተኛል፣ የሆነ ሰው ነካኝ ብለው ሊያስቡ ይችላሉ። የተነኩ ሊመስላቸው ይችላል። ነገር ግን እንደ እውነታ ግን እንደዚህ አይነት ነገሮች የሉም ማለት ግልጽ ነው ማለት አንድ ሰው ሲያወራ እኔ ሳወራ ነው የምትሰሚኝ፣ አንቺ ስታወሪ ይሰማቻል። ነገር ግን ለነሱ ይሰማቸዋል፣ የሌላ ሰው ግን አይሰማም። እንደዚህ አይነቱ ነገር ምንድነው? እውነት እነሱ የሰሙት ነው የሚመስላቸው። ከዚህ የተነሳ ህመም አለባችሁ ቢባሉ ራሱ እንትን አይሉም፣ ህመም እንደሆነም አያውቁትም። እንደውም መጀመሪያ አካባቢ ላይ እንደዚህ አይነት ህመም ሲሰማቸው በጣም ኮንፊውዝድ ነው የሚሆኑት። ምክንያቱም ከሰው ጋር መግባባት ይከብዳቸዋል። ነገሮቻቸውን ረን ለማድረግ በጣም ይቸገራሉ። ከዚህ የተነሳ ጭንቀት ውስጥ ሊገቡ ይችላሉ፣ እንቅልፍ ማጣት ውስጥ ሊገቡ ይችላሉ። ነገር ግን እውነት ነው ብለው ነው የሚያስቡት። ስለዚህ በሁለት ካታጎሪ የሚታዩ ነገሮች ናቸው። ግን ምንድነው የአእምሮ ጤና ችግር ላይ አንዱ ሊኖሩ ይችላል። ለምሳሌ ተስፋ መቁረጥ፣ መርሳት፣ ደስታ ማጣት እንደዚህ በአብዛኛው የድብርት ህመም ቢሆን ነገር ግን ጭንቀትም ላይ ተመሳሳይ ነገሮች ልታገኝ ትችላለች። አንዱ የመወራረስ ባህሪ ያላቸው። ስለዚህ ከትላንትና ሲኖሩት ከነበሩት ለየት ያለ ስሜታቸው ላይ፣ አስተሳሰባቸው ላይ፣ አመለካከታቸው ላይ ወጣ ያለ ተደጋጋሚ የሆነ እንቅልፋቸው ሊረብሽ ዴይ ቱ ዴይ የሆነ አክቲቪቲያቸው ሊረብሽ የሚችል ውጥረት ውስጥ የሚከታቸው አይነት ነገር ከሆነ እንደ አእምሮ ህመም ምልክት ነው የምንይዘው ማለት ነው። ስለዚህ እነዚህ አይነት ሰዎች በጣም ትኩረት መስጠት ያለብን የሚመስለኝ የሰው ፈንክሽናሊቲ ነው። ዴፊኒትሊ ሰው ተማሪ ከሆነ መማር አለበት። ስለዚህ በተለያየ ምክንያት መማር ካቃተው ተጨንቆ እርዳታ መፈለግ አለብኝ ማለት አለበት። ሰራተኛ በስራው ላይ የሚጠበቅበትን ያህል መስራት አለበት። መስራት ካቃተው ፈንክሽናል መሆን ካልቻለ ይሄም እንደ ችግር ምንድነው ችግሩ ብሎ ዞር ብሎ ማሰብ አለበት። በትዳር ውስጥ ሆነው ጥንዶች አሁን ቅድም ስታብራራልን ነበርና መጠራጠር ለምሳሌ ከልክ ያለፈ ጥርጣሬ ሰው ኖርማል ሊመስለው ይችላል። አይሷ እንዲያርጋ እንዲብላ ምናምን ሊል ይችላል። ግን አንዳንድ የአእምሮ ህመሞች ሊመጡ የሚችሉት ዲሉዥን የምንለው እኛ ልናስቀይረው ማንችለው ያ ሰውዬ ግን የሚያምነው ነገር ሊኖር ይችላል። ከዛ ትዳሩ እንደ ትዳር መቀጠል ያቅተዋል። ምንድነው ሲባል አሁን እሷ ይቀናል ትላለች፣ እሱ ደግሞ አይ ቀንቻ አይደለም እውነት ነው ከሌላ ሰው ጋር ውላለች ሊል ይችላል። ይሄን አሁን ሰው አምጥተህ ሕክምና ውሰድ አእምሮ ተቃውሷል ብትለው
አንተ ነህ ችግር ያለባቸው ቤተሰብ ናቸው እንጂ ብዙ ጊዜ እንደዚህ ይሉናል። ለምን መጣችሁ ስንላቸው ተመሳሳይ አሁን ያልሽውን ቃላቶች ይጠቀማሉ። እሷን ጠይቃት፣ እናቴን ጠይቃት፣ ባለቤቴን ጠይቃት፣ እኔ ለምን እንዳመጣችኝ አላውቅም፣ መታከም ካለባት እሷ ትታከም ይላሉ። ልክ አሁን ያልሽውን ነገር በጣም በግልጽ ነው የሚናገሩት። ማስታውሰው አማኑኤል አታች ላደርግ ሄጄ አይ ቲንክ ሁለተኛ ወይ ሶስተኛ ላይ ያየ ነው ታካሚ ሲመጣ ምን ሆነ ነው ሲባል አይ እኔ አይደለም የታመምኩት ሚስቴን ላሳክም ነው የመጣሁት አይደልና አዲሶች ነን ያው እዛ በኬስ ቲም ነው የሚታየው። ከዛ ስንጠይቀው እሷ ምን ሆና ነው ስንለው አይ በጣም የወሲብ ፍላጎቷ ጨምሯል፣ በጣም ከብዙ ሰዎች ጋር ትወጣለች አለንና አስደነገጠን። እንዲህም ተብሎ ይመጣል እንዲህ ያለን ጠየቅነው። በጣም ዝርዝሩን ጠየቅነው ብዙ ሰዓት ነው የጠየቅነውና ካርድ የወጣውላ ለሷ ነው። ከዛ በኋላ ታሪኩን ስናጣራ እሱ ነው ለካስ እንደዛ ብሎ ያምናል እንጂ በእርግጥ ማስረጃ የለውም። ግን እሱ በየጊዜው ማስረጃ ለመፍጠር ይሞክራል። ለምሳሌ ቤታቸው መንገድ ዳር ነው። መኪና ባለፈ ቁጥር ሁለት መብራት ከበራ ማታ ተቀጣጥራለች፣ ሁለት ሰው ቀጥሯታል ይላል። አሁን ልክ አይደለም ብለህ አንተ ማሳመን አትችልም። እና ወደ 10 የሚጠጉ ልጆች አሏቸው። ከዛ ልጆቹም ተቸገሩ። መጨረሻ እሷ ላይ ጉዳት ሊያደርስ ሲል እሷን ልጆቿ ጋር ሄደችና እሱን ሕክምና አመጡት እና አልታከመም። እሷ ካልታከመች ግን ታማ ነው እንጂ በጤናዋ እንዲህ ስላልሆነች እሷን ካሳከማችሁልኝ ችግር የለም ነው ይወስዳለሁ አለ መድኃኒቱንና ልክ እንዳልከው ልክ ይሄ ሰውዬ ሲመጣ እንትንም ሪዝን የሚያደርግበት መንገድ ምክንያታዊነቱ እሷን የሚንከባከብበት መንገድ እሷ ናት የታመመችው ሲል መጀመሪያች ጊዜ ይሄ የምርሱ ታሞ ነው የተባለ ግን ልክ ስጠይቀው ትዳሩ እንደ ትዳር መቀጠል ያልቻለበት ዋንኛ ምክንያቱም ከሱ ጋር በተያያዘ ጥርጣሬ ነው እና ልክ እንዳልከው በሁለት ከፍሎ ማየት እና አንዳንዴ ሰዎቹ ራሱ ላያውቁት ይችላሉ። ግን እነሱንም በዙሪያቸው ያሉ ሰዎችንም በጣም የሚረብሽ ሆኖ ስራ አላሰራ ሲል ከዛ ግንኙነቶችን አላስቀጥል ሲል ይሄ እርዳታ የሚያስፈልገው ነው አይነት ንቃት ያስፈልጋል። ዶክተር አሁን ካልሹ ጋር የሚገናኝ ነገር ምን መሰለሽ፣ ምንም እንኳን እነሱ እንደዛ ባያም ነው እነሱ እንዳልታመሙ ነው የሚያስቡት፣ ማለት እንደዛ ያምናሉ ያስባሉ። ነገር ግን ምንድነው በስራቸው ላይ በኑሯቸው ላይ እንደዚሁም በስሜታቸው እንቅልፍ ማጣቱ እንደ ድሮ ስራ መስራት ይቸገራሉ። ስለዚህ ግልጽ የሆነ ለሌላኛው አካል ለሚያያቸው አካል እንደታመሙ የሚያሳይ ነገር በጣም ብዙ ነገር አለ። በዚህ ተመሳሳይ ነገር ብዙ ጊዜ የሚያጋጥመናል። ሰዎች እየተከታተሏቸው እንደሆነ ያስቡና ፖሊስ ጣቢያ በተደጋጋሚ ይሄዳሉ። እነዚህ ሰዎች እንደዛ ብለው ይመኑ እንጂ ማለት ህመሙ እንደሌለባቸው የሚናገሩት የሚያስቡት ነገር ትክክል እንደሆነ ያስቡ እንጂ ነገር ግን በተግባራቸው እንደዛ አይሆንም። ለምሳሌ በፊት ከሚሰሩት ስራ ላይ በጣም ተስተጓጉለው ነው የምታገኛቸው። አስተሳሰባቸው ላይ ከሰው ጋር ቁጭ ብለው ለማምራት ሀሳባቸው ይዘበራረቃል፣ እንቅልፍ ያጣሉ፣ እንደ ድሮ መከወን አይችሉም እንትናቸው። ከዚህ የተነሳ ቤተሰብ በቅርብ ያለ ሰው በደንብ የሆነ ችግር እንደተፈጠረ ያያል ማለት ነው። ለዛም ነው ይዘዋቸው የሚመጡት እነሱ ባያምኑም እንኳን ወደ ሐኪም ቤት ይዘዋቸው የሚመጡት ከዛ የተነሳ ነው። ስለዚህ መዘግየቱ ግን ብዙ ስለሚኖር ሰዎቹም እኔ ላይ ችግር አለ ብለው ስለማይመጡ አንደኛው መፍጠር የምንፈልገው ግንዛቤ ስራ አላሰራ የሚል ከወትሮ ለየት ያለ በጣም ከበድ ያለ ጥርጣሬ የአእምሮ ጤና መቃወስ ችግር ሊሆን ይችላል። ሌላው የማይሰማውን ድምጽ መስማት የአእምሮ ጤና መቃወስ ችግር ሊሆን ይችላል። ከሌላው ጊዜ በጣም በተለየ መልኩ እኔ በጣም የተለየው ሰው ነኝ፣ ሰው ሁሉ እየተከታተለኝ ነው፣ ሲያይ እየተከታተለኝ ነው፣ እንትና እየተከታተለኝ ነው ብሎ ማመን ይሄም የጤና መቃወስ ችግር ሊሆን ይችላል። ስለዚህ እርዳታ መፈለግ አለባቸው የሚለውን ግንዛቤ መፍጠር እንፈልጋለን ማለት ነው። በትክክል። ስለዚህ መፍትሄው ላይ እንምጣ፣ ህክምናው ላይ እንምጣ። የአእምሮ ጤና ችግር በምን ይታከማል? ምን አይነት የህክምና አማራጮች አሉ? ግዴታ ህክምና መድኃኒት መውሰድ ብቻ ነው ወይንስ የንግግር እና ሳይኮቴራፒ ብቻ ሊበቃ ይችላል? የአእምሮ ንዝረት ህክምና የሚያስፈልጋቸው ሰዎች ምንድናቸው? እሱስ ምንድነው የሚለው ብታብራራለን። መልካም። እንግዲህ የአእምሮ ህመም የመጀመሪያው እንዳይከሰት መከላከሉ በጣም አስፈላጊ ነው የሚለውን ነገር ማሰብ ያስፈልጋል። ነገር ግን ከተከሰተ የአእምሮ ህመም እንደማንኛውም አካላዊ ህመም የሚታከም ነው። ይህንን ማለት ልናምንበት ይገባል። ምክንያቱም ሰዎች ታክመው ስራቸውን እየሰሩ ኑሯቸውን እየኖሩ ነው። ስለዚህ የሚታከም ህመም ነው። ስለዚህ አይታከምም ብቻ ብለን ቁጭ ማለት የለብንም። ደግሞ ምናልባት እዚህ ላይ ማስገንዘብ ያለብን ነገር የአእምሮ ህክምና በእምነት የሚደረጉ ልማዶችን አይከለክሉም።
ጸበል መጸበል ይቻላል፣ ጸሎት ሊጸልዩለት ይችላሉ፣ ወይም ደግሞ በሙስሊሙ የተለያዩ ዱዓ ሊደረግ ይችላሉ፣ ወይም የሚሰጡ ነገሮች ሊሰጡ ይችላሉ። ምንም ችግር የለውም። ነገር ግን የአእምሮ ሕክምና ግን በጣም ሳይንሳዊ የሆነ የምርም ለውጥ የሚያመጣ የሕክምና አይነት እንደሆነ በደንብ መረዳት አለብን። ስለዚህ ምን አይነት ሕክምና አማራጮች አሉ የሚለውን ነገር ወደሱ ስንገባ የመጀመሪያው አንደኛው አማራጭ ምንድነው? መከላከል ነው። ሁለተኛው እንደገና ደግሞ ከተከሰተ የንግግር ሕክምናና የመድኃኒት ሕክምናዎች አሉ። ቅድም እንዳነሳሹ ደግሞ ከዚህ ውጭ ደግሞ የንዝረት ሕክምና አለ። የንዝረት ሕክምናዎች አሉ። እነሱ ንዝረት ሕክምና የሚያስፈልጋቸው እርግጥ የተለዩ ሰዎች ናቸው። ማለት ሐኪሞቹ በሚያሳዩት አቅጣጫ የሚካሄድ ነገር ነው። ግን በዋናነት የሚደረጉት ሕክምናዎች የንግግር ሕክምናና የመድኃኒት ሕክምናዎች ናቸው። ለሁሉም ሰው መድኃኒት ያስፈልጋሉ? በፍጹም አያስፈልግም። ለምሳሌ በአብዛኛው በውጥረት በጭንቀት እንደውም መጀመሪያ አካባቢ ላይ ሲመጣ ምናልባት የንግግር ሕክምና ነው። ሰው የንግግር ሕክምና ሲባል ይሄ ዝም ብሎ ማውራት እና ሰፈር ላይ እንደሚነጋገሩት አይነት ንግግር የሚመስለው ሰው አለ። ነገር ግን እንደዛ አይነት አይደለም። በጣም ፕሮሲጀራል የሆነ ትሬንድ የሆነ ሰው ብቻ የሚሰጠው የሳይኮቴራፒ የሚባል ሕክምና አለ። በሱ በጣም ብዙ ሰዎች ያገግማሉ፣ ጥሩ እንትን ይኖራቸዋል ማለት ነው። ሌላኛው የመድኃኒት እንትን ነው። እንግዲህ መድኃኒቱን እርግጥ በጣም የተሳሳተ አመለካከት አለ። ልብ ብለሽ ከሆነ የአማኑኤል መድኃኒት ይወስዳል ነው የሚባለው። እንግዲህ የአማኑኤል መድኃኒት የሚባል የለም። እርግጥ እሱ በጣም የራቀ እንትን ነው ማለት ወይም አንቲሳይኮቲክ ይሆናል፣ አንቲዲፕረሳንት ሊሆን ይችላል፣ አንጆላይቲክ እያልሽ ነው የምትይው እንጂ የአማኑኤል መድኃኒት የሚባል የሆነ ራሱን የተለጠፈለት ነገር የለም። ምንድነው እስቲል መድኃኒቱ ላይ ራሱ ሰው መድኃኒት የሚወስደውን ራሱ ምን ያክል ስቲግማ እንዳለ ትረጃለሽ። እርግጥ እሱ ላይ ምንድነው መድኃኒት የተለያዩ አማራጮች አሉ። እነዛን አማራጭ መድኃኒቶች እንደ ህመማቸው አይነት የሚሰጡ መድኃኒቶች ናቸው። ብዙዎቹ ለውጥ ያመጣሉ፣ በጣም ብዙዎቹ ለውጥ ያመጣሉ። ስለዚህ እሱን ተጠቅሞ ሰው ህይወቱን መምራት ይችላል። ከውጥረት፣ ከጭንቀት፣ እንቅልፍ ከማጣት፣ ቤተሰብን፣ ትዳርን ከመበጥበጥ በጣም የተሻለ ነገር ፕሮዳክቲቭ መሆን የሚችሉበት ነገር አለ እና ህብረተሰቡ ይህን በጣም ማስተዋል አለበት ይመስለኛል። የአእምሮ ህመም ምስክርነቶችም አሉ። በጣም ምስክርነቶች አሉ። ደራሲ አውግቸው ተረፈ መጽሐፍም አሳትሞበታል። እብዱ የሚል መጽሐፍ ነበር የጻፈው። የራሱን ታሪክ ነው የጻፈው። ልክ ሲጀምረው ህመሙ እንዲህ በጥርጣሬ ሰዎች ይከታተሉኛል በሚል ከዛ ትንሽ ቆይቶ ደግሞ እሱ እየባሰ ሲመጣ ደግሞ በጣም ስፔሻል እንደሆነ ይሰማው ነበር። ከዛ እየቆየ ሲመጣ ድምጾች መስማት ጀመረ። የምታዋራው ሴት ነበረች። ከዛ መጨረሻ መስራት አቃተው፣ ስራ ቆመ። ከዛ አንድ ቦታ ለረጅም ሰዓት አቀርቅሮ ይውላል፣ ቁጭ ይላል። ከዛ እንደምንም መጨረሻ አማኑኤል ተወሰደ። የመድኃኒት ሕክምና ተደረገለት። መጨረሻ ድኖ ወጣና ብዙ መጽሐፍቶችን ሰጥቶናል። ታሪኩንም በመጽሐፍ መልክ አስቀምጦልናል እና በዓለም ላይም ልክ እንደዚህ በጣም ብዙ አይነት ቴስቲሞኒዎች አሉና እንዳልከው መታከም የሚችል ነው። ከዛ ደግሞ ታክሞ ለውጥ ማምጣት የሚችል ነው። ከዛ እነዚህ ሰዎች ደግሞ ሕክምናቸውን በአግባቡ እያደረጉ ከማህበረሰቡ ጋር ተቀላቅለው እንደማንኛውም ሰው መኖር የሚችሉ ሰዎች ናቸውና በትክክል ማለት እንደው ማለት ወጥተው አልመሰከሩም እና ነው እንጂ ምክንያቱም ቅድም እንዳልነው ለአእምሮ ህመምተኛ ነው እንዴ የሚል አይነት ነገር እባላለሁ የሚል ነው እንጂ በጣም ብዙ ሰዎች የሚነግዱ አሉ፣ የሚያክሙ አሉ፣ ገበሬዎች ሆነው የሚያርሱ አሉ፣ የትኛውንም አይነት ነገር የሚከውኑ ሰዎች አሉ። ማለት ይሄ እኮ እንደዚህ እኮ ብለሽ አስቢው። አንድ ሰው የሆነ አካላዊ ህመም ቢኖርበት ከዛ በኋላ ታክሞ አይነግድም፣ አያክምም፣ አያርስም ብለሽ አስቢ። ልክ እንደዛ ብዙዎቹ የሚታከሙ ነገሮች ናቸው፣ ብዙዎቹ የሚታከሙ ህመሞች ናቸው። ምናልባት ግን ምንድነው ሰዎች አእምሮ ህመምን ዲፋይን ያደረጉበት መንገድ ይመስለኛል። አንድ ስኪዞፍሬኒያ የሚባል ህመም አለ፣ በሱ ይመስለኛል እሱም ሳይታከም ቀርቶ መንገድ ላይ እየወጡ ሰዎችን የአእምሮ ህመም ሲባል እሱ ብቻ ነው የሚመስላቸው ሰዎች አሉ። ብዙ አይነት የአእምሮ ህመሞች አሉ። እንደውም ሰዎች የተጨነቁና በዛ ውጥረት ውስጥ እየሆኑ ህይወታቸውን መግፋት የለባቸውም። ማረፍ የሚቻልበት ህክምና አለና ወደ አእምሮ ሐኪሞች ሄደው መታየት አለባቸው ብዬ ነው እኔ እንትንም ነው። በስተመጨረሻ የአእምሮ ጤናችንን እንዴት እንጠብቅ? ከሞላ ጎደል አንስተነዋል። የመጀመሪያ ነገር ምንድነው እንደዚህ የአእምሮ ጤናችንን ማለት እንዴት እንጠብቅ ወደሚለው ነገር ከምን አእምሮ የሌለ ነገር አይደለም። እንደው በጣም ይሄ ወደ መንፈሳዊ ነገር ብቻ መውሰድ ያለብን ነገር አይደለም። ልክ ከአንድ ኮምፒውተር ሃርድዌር እንዳለው ሶፍትዌር አለው። ይሄኛው
አእምሮ ስንል ይሄ ማይንድ የሚለውን ነገር ወይም ሶል የሚለውን ነገር የሚተካ ነገር ነው። ስለዚህ የምናስተውል ሰዎች ከሆንን የምናገናዘብ ሰዎች ከሆንን ስሜት ካለን ይህን ማን ነው የሚሰራው ብሎ መጠየቅ ጥሩ ነው። ስለዚህ ይህንን መንከባከብ ያስፈልጋል ማለት ካልተንከባከብ ምን ችግር ይመጣል የሚለው ነገር ሲምፕል የሆነ ሎጂክ ነው። ስለዚህ መንከባከብ የምንችለው ነገር ነው። መንከባከብ እንችላለን። ቅድም ያልናቸውን ተጋላጭ ሁኔታዎች ብንቀንስ በቀላሉ የአእምሮ ችግርን የአእምሮን ጤና ተንከባከብን ማለት ነው። ቅድም መጀመሪያ ላይ ስንገልጻቸው የነበሩ ነገሮች ማለት ነው። ስለዚህ ጥቅል የሆነው ነገር ምንድነው? ኖርማል ሩትን ያስፈልገዋል ለሰው ልጅ ማለት በቂ እንቅልፍ መተኛት ያስፈልጋል። ምግብ መመገብ በስነ ስርዓት ያስፈልጋል። ስፖርት መስራት ያስፈልጋል። አካላዊ የሆኑ እንቅስቃሴዎች ያስፈልጉናል። አካላዊ የሆኑ ህመሞች ካሉ እነሱ መታከም ያስፈልጋል። በሱስ እና አደንዛዥ የሆኑ እጾች ውስጥ ገብተን ራሳችን ማደንዘዝ አያስፈልግም። ምክንያቱም እነዚህ ጠቅላላ ምን ያመጣሉ? የአእምሮ ህመምን ስለሚያመጡ ማለት ነው። የአእምሮ ጫናን ያመጣሉ። ስለዚህ እነዚህ ነገሮችን ስናደርግ ከተከሰተም በብዙ ምክንያት ሊከሰት ይችላል። አንዳንድ ጊዜ ፈልገን ብቻ አይደለም። ለምሳሌ አንዳንድ ሰዎች ጥቃት ሊደርስባቸው ይችላል። ባልፈለጉት ባላሰቡት ጊዜ በተለያየ ጦርነት አማካኝነት ወይም ከሰዎች ፍላጎትም የተነሳ እነዛ ሰዎችን ቢሆኑ መተው ቢታከሙ መዳን የሚችል ነው። ይዘውት የተሰቃዩ መኖር የለባቸውም። ምክንያቱም የአእምሮ ህመም ማንም ሰው የማይረዳው ግን ባለቤቱን የሚያሰቃይ ከባለቤቱም አልፎ ቤተሰቡ ላይ ጫና የሚፈጥር እንደገና እንደ ማህበረሰብን ደግሞ ፕሮዳክቲቭ እንዳትሆኝ የሚያደርግ ነገር ስለሆነ የአእምሮ ህመም መታከም የሚገባው ትኩረት ሊሰጠው የሚገባው ነው ብለን ነው እኛ የምናስበው። ስለዚህ ለመጠበቅም ልክ አንተ እንዳልከን ሩቲኖችን መጠበቅ። አሁን የኮምፒውተሩን ምሳሌ በጣም ነው የወደድኩት። ለምሳሌ ኮምፒውተራችንን በየሆነ ያህል ጊዜ ሶፍትዌር እናድስለታለን አይደል? አንቲቫይረስ አለን፣ አንቲቫይረስ እንጭንለታለን፣ ሪፍሬሽ እናደርገዋለን፣ ከዛ እናሳርፈዋለን። አእምሯችንንም ልክ እንደዛ ነው። ስለዚህ መተኛት ያስፈልገናል፣ የጧት ፀሐይ ያስፈልገናል። ከዛ ደግሞ እኛ ማህበራዊ ፍጡራን ነን፣ እርስ በርስ መነጋገር መግባባት ያስፈልገናል። ስለዚህ ጓደኞች ጋር ዘመድ ጥየቃ ቀላል ሊመስሉ ይችላሉ፣ ግን በዚህ አይነት ኢንተራክሽኖች አስፈላጊ ናቸው። ከዛ ደግሞ ከማህበራዊ መስተጋብር በተጨማሪ ጫና ውስጥ የሚተከቱን ከልክ በላይ የሚያጨናንቁን ደግሞ ነገሮች ሲኖሩ ከነዚህ እንዴት እንራቅ፣ አእምሮን እንዴት ማሳረፍ ነው ማወቅ አለብንና ጤናማ የሚባሉ ልማዶች የጠቀስክልን ስፖርት መስራት፣ ራስን ከሱስ ማራቅ፣ ጤናማ የሚባሉ ደግሞ ልምዶች መጽሐፍ ማንበብ ሊሆን ይችላል፣ ውይይት ማድረግ ሊሆን ይችላል፣ ሙዚቃ መስማት ሊሆን ይችላል። ጤናማ የሚባሉ ልምዶችን ማዳበር እኚህ ስናረግ በተዘዋዋሪ የአእምሮ ጤናችንን እየጠበቅን ነው ማለት ነው። በጣም አመሰግናለሁ ዶክተር። በስተመጨረሻ ማስተላለፍ የምትፈልገው እኔ ያላነሳሁት ይህንን ሳልገልጽ አልወጣም ወይም አጽንኦት መስጠት ፈልጋለሁ የምትለው ነገር ካለ? ደጋግመን አንስተነዋል። ምናልባት አንድ ነገር መናገር የምፈልገው ነገር ምንድነው? የአእምሮ ህመም ያለ ነው አለ፣ መታከም ደግሞ የሚችል ነው። ነገር ግን የትኛውም ሃይማኖት ውስጥ ብንሆን ሃይማኖታችን የአእምሮ ህመም እንዳንታከም የሚከለክል ነገር አይደለም የሚለውን ነገር ሰዎች ቢይዙ ጥሩ ነው ብዬ አስባለሁ። ለምን ከተባለ ብዙ ሰዎች አእምሮ ህመም ሲያጋጥማቸው የሚሄዱት ወደ መንፈሳዊ ክትትል ነው የሚሄዱት። ችግር የለውም መሄዳቸው፣ ችግር የለውም። ነገር ግን የአእምሮ ህክምና ቦታ በጊዜው ባለመምጣታቸው ምክንያት ብዙ ዋጋ ሲከፍሉ አይቻለሁና የአእምሮ ህመም ይታከማል የሚለውን ነገር ሰዎች ቢይዙ ደስ ይለኛል። እጅግ በጣም አመሰግናለሁ። እኔም ስለጋበዛችሁ በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን ስለ አእምሮ ጤና ያዘጋጀነው ፕሮግራም የተከታተላችሁትን ይመስል ነበረ። አካላችን ሲታመም ወደ ሐኪም ቤት በመሄድ እርዳታ እንደምንፈልገው ሁሉ አእምሯችን መንከባከብ፣ ሲዝል፣ ሲጨነቅ፣ ሲታመም እርዳታ መፈለግ ደግሞ የቅንጦት ሳይሆን የህልውና ጉዳይ እንደሆነ የተረዳችሁ ይመስለናል። የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበረ። በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ድረስ ህይወታችሁ በሰላም አእምሯችሁ በጤና የተሞላ ይሁን በማለት የዛሬውን ፕሮግራም እንጨርሳለን። ሰላም።